ኦኬ በፓርት 3 ቪዲዮችን ተመልሰናል። የካንትን ቲዮሪ እናያለን ብለን ነበር። ከዚህ በፊት እንግዲህ የሳሙኤልን ፍልስፍናውን አይተናል። ከዛ ራይትስ ቲዮሪ አይተናል። ዲቫይን ኮማንድ ቲዮሪም አይተናል። ከዲዮንቶሎጂካል ኤቲክስ ውስጥ ማለት ነው። አሁን የካንት ካቴጎሪካል ኢምፔሬቲቭ የሚለውን እናያለን። ከዛ የሚቀጥሉትን እናያለን ማለት ነው። ሶ ካንት ቲዮሪ ምንድን ነው የሚለው? እንደምናውቀው ዲዮንቶሎጂካል ኤቲክስ እንግዲህ ኮንሲኩዌንስ ላይ የሚያተኩር አይደለም፣ ሚንስ ወይም ደግሞ ያደረግንበት መንገድ ላይ ነው የሚወስነው። ስለዚህ ኢት ኮንሰንትሬትስ ኦን ኢንቴንሽን ብለናል። ኢንቴንሽን ወይም ሞቲቭ ወይም ሩሎች ብለን አይደለም። ኢንቴንሽን ነገሮችን የምናደርግበት ውስጣችን ምን አነሳስቶን ነው፣ ኦኬ ከምን ሀሳብ የመነጨ ነው ድርጊታችን የሚለው በደንብ ማተር ያደርጋል። ኦኬ ሶ ኮሬክትነስ ኦፍ አን አክሽን ሪጋርድለስ ኦፍ ዘ ቤኔፊትስ ኦር ሃርም ኢት ማይት ፕሮዲውስ ከሚያመጣው ውጤት ከሚያመጣው መጥፎ ነገር ወይም ከሚያመጣው ጥሩ ነገር በተለየ ሁኔታ ምን ላይ ነው ማተር የሚያደርገው? ነገሮችን ያደረግንበት መንገድ ነው። ስለዚህ there are some moral obligations which are absolutely binding no matter what consequences are produced. ሞራል ኦብሊጌሽኖች አሉብን፣ ሞራል ህጎች አሉ። ኦኬ ከሚያመጡት ውጤት አንጻር ሳይሆን ከነገሮች ትክክለኝነት አንጻር የምናይባቸው ማለት ነው። እሱ ዲዮንቶሎጂካል ኤቲክስ ነው። እንግዲህ ዲዮንቶሎጂካል ኤቲክስን ሪቪው ለማድረግ ማለት ነው። ስለዚህ ካቴጎሪካል ኢምፔሬቲቭ ምንድን ነው? የካንት ማለት ነው። የካንት እንግዲህ ዲዩቲ ቤዝድ ቲዮሪ ነው እንዳልነው፣ ዲዩቲ ላይ የሚያተኩር ነው። ዲዩቲ ቤዝድ ቲዮሪ ሶ ኢት ኤምፋሲስስ ኤ ሲንግል ፕሪንሲፕል ኦፍ ዲዩቲ። ኦኬ በቃ የዲዩቲ ፕሪንሲፕል ነው። ሲንግል ፕሪንሲፕል አለ ነው። ኦኬ አንድ ፕሪንሲፕል አለ። ምንድን ነው እሱ? ምን ብሎ ይጠራዋል? ካንት ካቴጎሪካል ኢምፔሬቲቭ ብሎ ይጠራዋል። ካቴጎሪካል ኢምፔሬቲቭ ብሎ ይጠራዋል። አንድ ህግ አለ፣ አንድ ዲዩቲ አለ መከተል ያለብን በቃ ይላል ካንት። ምንድነው እሱ ሲባል ካቴጎሪካል ኢምፔሬቲቭ ይባላል ይላል ካንት። ምንድነው የካቴጎሪካል ኢምፔሬቲቭ ካንት የሚለውን እስኪ እንየው። ይሄ ካቴጎሪካል ኢምፔሬቲቭ እንግዲህ ከሃይፖቴቲካል ኢምፔሬቲቭ ይለያያል። ሃይፖቴቲካል ኢምፔሬቲቭ ማለት ነገሮች የምናደርገው ከፐርሰናል ፍላጎት አንጻር ከራሳችን ፍላጎት አንጻር ማድረግ ነው። ሃይፖቴቲካል ኢምፔሬቲቭ። ካቴጎሪካል ኢምፔሬቲቭ ነገሩን ወደድ ነው አልወደድ ነው ጠላ ነው ወደድ ነው it doesn't just matter። ኦኬ ካቴጎሪካል ኢምፔሬቲቭ ይህንን ነገር ማድረግ አለባችሁ ነው የሚለው ካቴጎሪካል ኢምፔሬቲቭ። ኦኬ ለምሳሌ ካቴጎሪካል ኢምፔሬቲቭ ምንድነው የሚለው? you ought to do x ይህንን ነገር ማድረግ አለብህ። ኤክስ የሚባል አክሽን ነው፣ ማድረግ አለብህ። ወደድክም ጠላህም ማድረግ አለብህ ነው ካቴጎሪካል ኢምፔሬቲቭ። ኦኬ ቤዝድ ኦን ጉድ ኢንቴንሽን፣ ጉድ ጥሩ ኢንቴንሽን ላይ ጥሩ ፍላጎት ላይ ነው የሚያተኩረው። ነቲንግ ዋዝ ጉድ ኢን ኢትሰልፍ ኤክሰፕት ጉድ ዊል ይላል ካንት። ከጥሩ ፍላጎት ወይም ከጥሩ መሻት ውጪ በራሱ ጥሩ የሆነ ነገር የለም። የሆነ ነገር መጨረሻውን አይታችሁ ጥሩ ነው ማለት አትችሉም ነው። ጥሩ ፍላጎትና ጥሩ ምኞት ነው። አንድ ነገርን ከማድረጋችን በፊት ያለን ጥሩ ኢንቴንሽን ነው ጥሩ የሚያደርገው ነው። ጉድ ባይ ኢትሰልፍ በራሱ ትክክል የሆነው ጥሩ የሆነው እሱ ነው። ኦኬ ስለዚህ እኔ እስኪ ስለዚህ ዊላችን ወይም ፍቃዳችን ምን መሆን አለበት ነው። can't a will could be good without qualification only if it always had in view one principle። ቅድም እያወራን ያለነው ፕሪንሲፕል ነው። እንግዲህ ምንድን ነው የሚለውን እኔ እስኪ whether the maxim of its action could become a universal law። ይሁት ምን እንደሚል whether the maxim of its action could become a universal law። አንድ ነገር ከማድረጋችን በፊት አሁን እያደረግነው ያለነው ነገር ዩኒቨርሳል ቢሆን ሁሉም ሰው ቢያደርገው ምን ሊፈጠር ይችላል ብለን ማሰብ አለብን። that is categorical imperative። what if what I am doing now is done by everyone in this world? What will happen? Okay, what if the maxim of my action could become a universal law? እኔ ማድረገውን ሁሉም ሰው ቢያደርግ
እኔ እየተከተልኩበት ያለውን ነገር ሁሉም ሰው ቢከተል ምን ይፈጠራል ብለህ ማሰብ ነው። በቃ ለምሳሌ ብሰርቅ ዋቲፍ ዓለማችን ላይ ያለው ሰው ሁሉ ቢሰርቅ ዓለማችን ምን ትሆናለች? መጥፎ ነው አይደለም የምትሆነው? ስለዚህ መተው ነው ማለት ነው። ሌላ ሰው ብትረዳ ዓለም ህዝብ ሁሉ አንዱን ቢረዳ ምን ይፈጠራል? መልካም ነገር ይሆናል። ብገድል ብለህ ብታስብ አንድ ሰው ብትገድል ይህን ህግ ዩኒቨርሳል ታደርገውና ሁሉም ሰው አንዱን ቢገድል ምን ይፈጠራል? መጥፎ ነገር ይፈጠራል። አያችሁ፣ እንደዛ ነው ማሰብ ያለብን ማለት ነው። አኮርዲንግ ቱ ካንት ጀስት ዋን ኮማንድ ኦር ኢምፔሬቲቭ ካታጎሪካል ኢምፔሬቲቭ የሚባለው እሱ ነው። one that presented an action as necessary itself without regarding to any other end ከኢንዱ አንጻር አይደለም እንግዲህ እያየን ያለ ነው። ባይ ኢትሰልፍ ነው ነገሩ በራሱ ጥሩ ነው፣ ዊሉ በራሱ ጥሩ ነው ነው። ኦኬ ካንት እንደዚህ ያስቀምጣል ማለት ነው። ስለዚህ ጀነራል ሩል governing our action would be universal law ዩኒቨርሳል ቢሆን አሁን የምናደርግበት አክሽን ያደረግንበት መንገድ አለ አይደል? እሱ ዓለም አቀፍ ቢሆንና ሁሉም ሰው ቢያደርገው ምን ይፈጠራል ብሎ ማሰብ ነው according to Kant. So Kant taught that when a moral action is being considered, one should ask the following questions. What would happen if everyone in the world did this all the time? And would be the kind of world I would like to live in? ሁሉም ሰው ቢያደርገው እዚህ ምድር ላይ ምን ይፈጠራል ነው። ሌባም ይሄን ነው ማሰብ ያለበት፣ መልካም የሚሰራም ይሄን ነው የሚያስብ ያለበት፣ ሁሉም ሰው ይሄን ነው የሚያስብ ያለበት according to Kant. ኦኬ ካታጎሪካል ኢምፔሬቲቭ ላይ ፎርሙሌሽን አሉ። እንዴት ነው የተሰራው ካታጎሪካል ኢምፔሬቲቭ? የመጀመሪያው the principle of universality act only according to that maxim whereby you can at the same time will that it should become universal without contradiction. ስለዚህ ዩኒቨርሳሊቲ የሚባለው ነግ ይዛል እንቀደም እንዳልነው ፋውንዴሽን ነው ማለት ነው። ሁሉም ሰው ቢያደርገው ሁሉም ቦታ ቢደረግ ምን ሊፈጠር ይችላል የሚለውን ማሰብ አለብን ማለት ነው። ዲዩቲዎችን ካንት በሁለት ይከፍላል። ፐርፌክት ዲዩቲስ አር blameworthy if not met and are basic requirements ባይደረጉ የሚያስወቅሱ ህጎች አሉ አይደለ? ዲዩቲዎች አሉ፣ እነሱ ፐርፌክት ዲዩቲስ ይባላሉ። ባይደረጉ የሚያስወቅሱ ማለት ነው። ለምሳሌ መስረቅ፣ ለምሳሌ አትስረቁ የሚለው ህግ ባይደረግ ማለት በሰርቁ ማለት ነው ያስወቅሳል። ራይት? ይሄ ፐርፌክት ዲዩቲስ ይባላሉ። ባይደረጉ የሚያስወቅሱ። አታድርጉ፣ ለምሳሌ አትስረቁ ተብሎ በሰርቁ ይሄ በደንብ የሚያስወቅሳችሁ ነው ማለት ነው። ፐርፌክት ዲዩቲ ማለት ነው። imperfect duty do not achieve blame, rather they receive praise if completed ከተደረጉ ደግሞ የሚያስወድሱ ማለት ነው። የሚያስወድሱ ለምሳሌ ታለንትን ማሳደግ፣ እነዚህ ምንድናቸው? ቢደረጉ የሚያስወድሱ፣ ባይደረጉ የሚያስወቅሱ ሳይሆን ቢደረጉ የሚያስወድሱ። ባይደረጉ የሚያስወቅሱ ፐርፌክት ዲዩቲስ ይባላሉ። ባይደረጉ የሚያስወቅሱ። ለምሳሌ ራስን አትግደል የሚላል አይደለ? ይሄ ህግ ባታደርግ ራስን የምታጠፋ ማለት ነው፣ ትወቀሳል። ስለዚህ እንደዚህ በሁለት መንገድ ካንት ይከፍለዋል ማለት ነው። ሁለተኛው the principle of morality as an end, humanity as an end, never merely as a means. humanity as an end እችን እንዳረሱ። እሺ የሰው ልጅ በራሱ ኤንድ ነው ሂዩማኒቲ ማለት ነው። ሂዩማን ቢንጎች ምንድናቸው? ኤንድ ናቸው። ኦኬ ሚንስ አይደሉም፣ ለአንድ ነገር መንገድ አይደሉም የሰው ልጆች። ለምሳሌ የሰው ልጅን ተጠቅማችሁ እንደ ባሪያ አድርጋችሁ የፈለጋችሁትን ነገር ለማሳካት እንደ ሚንስ መጠቀማችሁልም ሰዎችን ማለት ነው። ኦኬ መጠቀማችሁ ነው። እሱን እንዳረሱ። human beings are end in themselves, should never be used merely as means to other ends. ይሄን በጣም ማወቅ አለብን። ለምሳሌ ለጦርነት ብለው ሰዎችን ስልጣን ላይ መወጣጫ የሚጠቀሙ ሰዎች ይኖራሉ አይደለ? ሰውን እንትን የሚሉ ኦር እንደ ባሪያ የሚጠቀሙ ይኖራሉ። ሰዎችን ለሚፈልጉበት ነገር እያዋሉ ነው። እንደ ሚንስ የተጠቀሙበት ነው ሰዎችን። ይሄ ሮንግ ነው according to ካንት ማለት ነው። ስለዚህ ለምሳሌ ራስን ማጥፋት ስህተት ነው በካንት። ለምን? ራሳችንን እንደ ሚንስ የተጠቀምን ነው። የምን አይነት ሚንስ? ጥሩ ነገር ለማግኘት፣
ለምሳሌ ከሞትም በኋላ ጥሩ ነገር እናገኛለን ብለን ራሳችንን የምናጠፋ ከሆነ ራሳችንን እንደ ሚንስ እየተጠቀምን ነው። ጥሩ ቦታ መሄጃ ወይም ጥሩ ነገር ማግኛ ሚንስ አድርገን ራሳችንን እየተጠቀምን ነው ማለት ነው። ከዛ ፕሪንሲፕል ኦፍ አውቶኖሚ ያለ አውቶኖሚ ማለት እንግዲህ ምንድን ነው ታውቃላችሁ? So we should consider ourselves to be members in the universal realm of ends። ራሳችን ዩኒቨርሳሊ እንደ ዓለም አቀፍ ሰዎች ነው ማየት ያለብን። ዩኒቨርሳል ማህበረሰብ ነው ራሳችንን ማየት ያለብን። ኦኬ ሶ በዚህ መንገድ ነው ማየት ያለብን። ካቴጎሪካል ኢምፔሬቲቭ አንድ በብዛት የሚጠቀስ ፕሮብሌም ያለበት ምንድነው? ሪጂዲቲ ነው። በቃ ጠንካራ ነው አይቀየርም ማለት አለ። እሱ ነገር ፕሮብሌሙ ነው የካቴጎሪካል ኢምፔሬቲቭ። It suggests to tell a truth to a potential attacker where a person is found just knowing he or she will harm him and having a relation with the persons in attack። ለምሳሌ ሁሌም እውነትን ተናገር ነው ካቴጎሪካል ኢምፔሬቲቭ። ሁሌም እውነትን ተናገር ነው። አንድ ሰው ከእናንተ መረጃ ወስዶ ለሌላ ሰው የሚያደርስ ከሆነ ወይም ደግሞ ከእናንተ የሆነ ነገር ሰምቶ የሚያጠቃችሁ ከሆነ ለሱ ሰው እውነት መናገር አለባችሁ እንዴ? የለባችሁም አይደለ? ግን በካቴጎሪካል ኢምፔሬቲቭ መሰረት እውነትን ማውራት ብቻ ነው የሚባለው። ስለዚህ አያችሁ ካቴጎሪካል ኢምፔሬቲቭ ሪጅድ በመሆኑ ራሳችንን ራሱ እንድንጎዳ ያደርገናል። ሁሌም እውነትን ተናገር የሚለው ህግ ላይ ሰራ ይችላል። ካቴጎሪካል ኢምፔሬቲቭ ግን እንደዚህ መሆን አለበት ነው የሚለው። ስለዚህ ያ ፕሮብሌሙ ነው። በጣም ኮምፕሌክስ ነው። ኤክሰፕሽን ይቀመጥበታል ማለት ኤክሰፕሽኖች አሉ ካቴጎሪካል ኢምፔሬቲቭ ላይ። የምር ላይፍ ላይ ስንኖር ኤክሰፕሽኖች አሉ እንጂ የካንትን ፕሪንሲፕል እየተከተለ መኖር አንችልም። ለመኖር ራሱ ከባድ ነው የሚሆነው። ስለዚህ ከካቴጎሪካል ኢምፔሬቲቭ መውሰድ ያለብን የሆነ ነገር ይኖራል ህይወታችን እንጂ ሙሉ በሙሉ ካቴጎሪካል ኢምፔሬቲቭን መከተል አንችልም። ኦኬ ቀጣዩ ምንድነው? ሮዝስ ፕሪማ ፌስ ዲዩቲስ ኦር ሞራል ጋይድላይንስ። ፕሪማ ፌስ የሚላል የሮዝም እንግዲህ ሰው ነው። ፕሪማ ፌስ የሚባል ህግ አለ። ምንድን ነው የሚለውን እናያለን። ፕሪማ ፌስ የሚለው አት ፈርስት ሳይት ከሚለው ቃል የመጣ ነው። ኦር ኦን ዘ ሰርፈስ የሚለው ቃል የመጣ ነው ማለት። ፕሪማ ማለት ፕራይመሪ ከሚለውና ፈርስት ከሚለው፣ ፌስ የሚለው ሳይት ወይም ሰርፈስ የሚለውን ያመለክተናል። ዋት ዊ ሹድ ዱ ዌን አዘር ሞራል ፋክተርስ አር ኖት ኮንሲደርድ። ሞራሊቲን ካላሰብን በጭንቅላታችን አት ፈርስት ሳይት እንዳየን አንድ ነገር ልናደርግ እንችላለን። እንዴት ነው ያኔ ማድረግ ያለብን ነው። ኦኬ ለምሳሌ ፕሪማ ፌስ ዲዩቲ ቱ ኪፕ ፕሮሚስስ፣ የገባነውን ቃል መጠበቅ። ሌላ ሞራል ቫልዩ ተፈላስፈን እንደዚህ አስበን ምናምን ሳይሆን ቀጥታ ፈርስት ሳይት ላይ የምናስበው ምንድነው? የገባነውን ቃል መጠበቅ። ኦኬ ሌላ ሞራል ህግ መጥቶ እስካላፈረሰው ድረስ ማለት ነው። ፕሪማ ፌስ ዲዩቲስ አር ጀነራሊ ኦብሊጌት አስ ordinarily impose a moral obligation but may not in particular cause because of circumstances. Actual duty, action that one ought to perform after considering and weighing all the prima facie duties involved. Actual duty የሚባላል ሁሉንም የፕሪማ ፌስ ዲዩቲዎችን አስበን የምናደርገው ማለት ነው። ስለዚህ ፕሪማ ፌስ ዲዩቲ እንዳልነው ሌሎችን ሞራል ኦብሊጌሽኖችን አስበን ምናምን ኮንሲደር አድርገን ሳይሆን ጀስት አት ፈርስት ሳይት የምናደርጋቸው ናቸው። አት ፈርስት ሳይት እነሱ ናቸው ፕሪማ ፌስ ዲዩቲስ የሚባሉት ማለት ነው። ስለዚህ suppose you observe an elderly neighbor collapse with what might be heart attack. You are a block away from nearest phone from which you could call for help. As the child's bike is close at hand and no one but you and the collapsed elderly person is around, one or more duties seem to say take the bike and go call for help, while others seem to say taking the bike is wrong. On the don't take side are justice and non-injury. On the take side are harm prevention. It's widely known that people die from heart attacks and are not treated quickly. The solution might be recognized in this circumstance. Harm preventions take priority. ይህ በደንብ ስለዚህ ፕሪማ ፌስ ዲዩቲ ላይ ወዲያው ነው ማድረግ ያለብን ነው አይደል? ብዙ ነገር ሳናስብ ግን አንዳንዴ ማሰብም አለብን። ለምሳሌ የሆነ ሰው ወድቆ ሽማግሌ ወድቆ መሬት ላይ ልብ ድካም በሚመስል መንገድ ቢወድቅ
በዛ በኩል ደግሞ ሳይክል ብታዩ የሆነ የሰው ሳይክል ተቀምጦ ብታዩ የሰውየውን ሳይክል ወስዳችሁ ቶሎ ደርሳችሁ ሰውየውን የሆነ ቦታ ማድረስ ትፈልጋላችሁ። ሳይክል ወይም ሞተር ተጠቅማችሁ ማለት ነው። ያን ሽማግሌ ሰውዬ ሕክምና ቦታ ማድረስ አለባችሁ። ግን እዚህ ጋር ሀሳብ አለ። ምንድን ነው የሚለው ሀሳቡ? መስረቅ እንደ መስረቅ ነው የሚቆጠረው። የሰውን ባይክ፣ የሰውን ሞተር ወይም የሰውን ሳይክል ያለ ፈቃዱ መውሰድ ምንድን ነው? ወንጀል ነው አይደለ? ሰውየው ማትረፍ ደግሞ እዚህ ጋር ምንድን ነው? ሞራል ኦብሊጌሽናችን ነው። ስለዚህ ምን ማድረግ አለብን የሚለው ዳይላማ ውስጥ ይከተናል። አክቹዋል ዲዩቲ የሚባለው እዚህ ጋር ነው የሚሰራው ማለት ነው። መርጠን ከሁለቱ የቱ ነው ሞር ወይ የሚያደርገው የሚለውን የምናየው እዚህ ጋር ነው ማለት ነው። ስለዚህ እዚህ ጋር አክቹዋል ዲዩቲ የሚላለ ኮንሲደሪንግ ኦር ዌይንግ ኦል ዘ ፕሪማ ፌስ ዲዩቲስ ይላል። በቃ እዛ ጋር የገጠሙን ዲዩቲዎች አሉ አይደለ? የገጠሙን ነገሮች አሉ። እነሱን አመዛዝንን የምናደርገው ነው አክቹዋል ዲዩቲ የሚባለው ማለት ነው። እሱን እንዳረሱ ማለት ነው። ሮዝ ነው እንግዲህ ያ ሰውየው ያልኳችሁ እሱ የሚያስቀምጣቸዋለሁ። ዲዩቲስ ኦፍ ፊደሊቲ። ፊደሊቲ ማለት እንግዲህ ታማኝነት ማለት ነው አይደለ? ፕሮሚስ ማክበር፣ ፕሮሚስ መፈጸም፣ አለመዋሸት ከታማኝነት ጋር ይያያዛል። ሪፓሬሽን ላጠፋነው ጥፋት መመለስ አለብን። ይሄ ሪፓሬሽን ይባላል። ኮምፐንሴት ማድረግ። ግራቲቲዩድ ማመስገን አለብን ሰው ካገዘን አይደለ? እኚህ ምንድን ነው የሚባሉት? ፕሪማ ፌስ ዲዩቲዎች ናቸው። ጀስቲስ አለ። ጀስቲስ ማለት ፍትህ ማለት ነው። ፍትሃዊ የመሆን ግዴታ አለብን። ዲዩቲ ነው። ፍትሃዊ የመሆን ግዴታችን ነው። ዲዩቲስ ኦፍ ቤኔፊሽንስ ኢምፕሩቭ ዘ ኮንዲሽንስ ኦፍ አዘርስ። የሌላውን ሰው ሁኔታ ማስተካከል አለብን። ሰልፍ ኢምፕሩቭመንት ራሳችንን ማሳደግ አለብን። ናን ማሊፊሽንስ ጎጂ መሆን የለብንም። ሰዎች ላይ ሀርም የሚያስከስት ሰው መሆን የለብንም። እነዚህ ዲዩቲዎቻችን ናቸው። የፕሪማ ፌስ ማለት እንዳልነው ፈርስት ሳይት ማለት ነው። ነገሮችን ገና እንዳየን ጭንቅላታችን ላይ የሚመጡ ነገሮች አሉ፣ ፕሪማ ፌስ ይባላሉ ማለት ነው። በመጨረሻ የምናየው ቨርቹ ኤቲክስ ነው። ቨርቹ ኤቲክስ እንግዲህ በአርስቶትል የመጣ ኤቲክስ ነው። ይለያል። ከቴዎሎጂካል እና ከዲዮንቶሎጂካል ይለያል። ቴዎሎጂካል እንግዲህ ዘ ኢንድ ጀስቲፋይ ዘ ሚንስ ነው። ዲዮንቶሎጂካል ደግሞ ዘ ሚንስ ጀስቲፋይ ዘ ኢንድ ነው። ቨርቹ ኤቲክስ ደግሞ ካራክተር ላይ ነው የሚያተኩረው። ይህን ስራ የሰራው ሰውዬ ካራክተሩ ምንድን ነው፣ ባህሪው እንዴት ነው የሚለው ላይ ነው ቨርቹ ኤቲክስ የሚያተኩረው ማለት ነው። ስለዚህ የሰውየው ካራክተር ስህተት መጥፎ ስለሆነ ነው ወይም ካራክተሩ ጥሩ ስለሆነ ነው አንድ ነገር ስህተት የሚሰራ ወይም መልካም ነገር የሚሰራው ከሰውየው ካራክተር በመነጨ ነው እንጂ ሎጂካሊ ይሄ እንደዚህ ነው ይሄ እንደዚህ ነው አናላይዝ እያደረግን ካታጎሪካል ኢምፔራቲቭ እያለን ፕሪማ ፌሲስ እያለን ዲቫይን ኮማንድ ቲዮሪ እያለን ሳይሆን አንድ ነገር የሚሆነው ከምን አንጻር ነው? ከሰውየው ባህሪ፣ ከሰውየው ፐርሰናሊቲ፣ ከኤጀንቱ ካራክተር አንጻር ነው የሚለው። ቨርቹ ኤቲክስ እሱ ነው። ስለዚህ the kind of person an agent ought to be ኤጀንቱ አክሽኑን የሚያደርገው ሰውዬ ባህሪውን በዚህ መንገድ ማስተካከል አለበት፣ እንደዚህ መሆን አለበት ነው። ሞራል ካራክተሩ ማለት ነው። እሱ ነው የሚወስነው ነው at the end። ቨርቹ ቫይስ የሚባሉ ነገሮች አሉ። ቨርቹስ ማለት መልካም ነው፣ ቫይስ ማለት ክፉ ስራ ነው፣ ኤቭል ማለት ነው። ስለዚህ ቨርቹዎች ለምሳሌ ኦነስቲ፣ ካሬጅ፣ ቴምፐራንስ፣ ኢንቴግሪቲ፣ ኮምፓሽን ኤንድ ሰልፍ ኮንትሮል። ኦነስቲ ታውቃላችሁ፣ ኦነስት መሆን። ካሬጅ ደፋር መሆን ነው። ቴምፐራንስ ከስሜት አንጻር ባላንስድ መሆን አለብን። ኢንቴግሪቲ እውነተኝነት ነው። ኮምፓሽን አለ። ኮምፓሽን ማለት እንግዲህ በጣም ደግ መሆን። ሴልፍ ኮንትሮል ራስን መቆጣጠር ነው ማለት ነው። ስለዚህ ቫይስስ ደግሞ ዲስሆነስቲ፣ ላክ ኦፍ ኢንቴግሪቲ፣ ሩዝለስነስ፣ ግሬዲ፣ ካዋርድነስ ማለት ፈሪነት፣ ቦቅቧቃነት ማለት ነው። ግሪዲ ማለት ስግብግብነት ማለት ነው። ሩዝለስነስ ማለት ኬርለስ መሆን ማለት ነው። ላክ ኦፍ ኢንቴግሪቲ ማለት ደግሞ እውነተኛ አለመሆን ማለት ነው። እንግዲህ ዲስሆነስቲ ማለት ሆነስት ያልሆነ የሚዋሽ ሰው ማለት ነው። ኦፍኮርስ ስለዚህ ካራክተሩ ነው ማተር የሚያደርገው ነው። እና ደግሞ ሚን ባላንስ ማድረግ አለብን። ሚን
ለምሳሌ ኤክስትሪምሊ ስሜታዊ መሆን የለብንም። በጣም ኢሞሽናል መሆን የለብንም። በጣም ደግሞ ኢሞሽንለስም መሆን የለብንም። ባላንስ። ኦኬ ካራክተራችን ምን መሆን አለበት? ባላንስድ መሆን አለበት ማለት ነው። ሶ ዲስፖዚሽናችን ነው ማተር የሚያደርገው ነው። እሱን የሚያመጣው እንግዲህ ሃቢቹዋል ቢሄቪየር ነው። ቀን ተቀን የምናደርገው ነገር ነው። ራሳችንን የሚሰራን ነው። አርስቶትልም የሚለው ያንን ነው። ሶ ዊዝ ሪዘንስ ፊሊንግስ ኤንድ ዲዛይርስ ዛት አር ዘ ካራክተር ኦፍ ሞራሊ ጉድ ፐርሰን። ያንን መያዝ አለብን። ሎጂካሊ አናላይዝ የሚያደርግበት መንገድ አለ። ስሜቱን የሚገልጽበት መንገድ አለ። አንድ ጥሩ ካራክተር ያለው ሰው ያንን መሆን አለብን። ኦነስቲ ለምሳሌ መያዝ አለብን ነው። አርስቶትል ነው ይህን ነገር ያመጣው። ቅድም እንዳልኳቸው የሞራል ቨርቹ ኢዝ ኤ ሃቢት ዛት ኢኔብልስ ሂውማን ቢንግስ ቱ ሊቭ አኮርዲንግ ቱ ሪዝን። ዊ ኒድ ቱ ሊቭ አኮርዲንግ ቱ ሪዝን። በሪዝን ነው መኖር ያለብን ማለት ነው። በምክንያታዊነት ነው መኖር ያለብን። ሶ ሞራል ቨርቹ ኢዝ ኤ ሚን ቢትዊን ቱ ቫይስስ ዋን ኦፍ ኤክሰስ ኤንድ አዘር ዴፊሽንሲ። ቅድም እንዳልኳችሁ ነው። ሚን መሆን አለበት ነው። መሀል ላይ ነው መሆን ያለበት። እሱን እንዳረሱ። እሺ መሀል ላይ ነው መሆን ያለበት። ሁለት ኤክስትሪሞች አሉ። አንዱ ኤክስትሪም ኤክሰስ ነው፣ አንዱ ኤክስትሪም ዲፊሽንሲ ነው። ኤክሰስ የምንለው በጣም ኦቨር የሆነ ለምሳሌ በስሜት ቅድም እንዳነሳሁት ኤክሰስ ስሜት፣ በጣም ስሜታዊ የሆነ ሰው በአንድ የሚገነፍል ሰው ካራክተሩ ማለት ነው። ዲፊሽንሲ ማለት ደግሞ ምንም ስሜት የሌለው ሰው ማለት ነው። መሀል ላይ ነው መሆን ያለብን። ስሜት ሊኖረን ይገባል፣ ግን በተረጋጋ መንገድ ባላንስድ የሆነ ማለት ነው። ይሄ ነው አርስቶትል ሀሳብ ማለት ነው። ለምሳሌ ኢሞሽን ላይ እዚህ ያነሳል። ፊር ፍርሃት፣ ካሬጅ ፍርሃት አለ። ኤክስትሪም ካሬጅም መኖር የለበትም፣ ኤክስትሪም ፍርሃትም መኖር የለበትም። ባላንስ ማድረግ አለብን ማለት ነው። ሬክለስነስ፣ ይሄ ኬርለስነት አለ አይደለ? ራንደም መሆን፣ ኤክስትሪም ራንደም መሆንም የለብንም። ኤክስትሪምሊ ደግሞ ኦርጋናይዝድ ሆነን አንድ በአንድ ይሄ እንዲሁን ባላንስ። ዊ ኒድ ቱ ባላንስ። ኦኬ እነዚህ አራቱ ፒቮታል ኦር ካርዲናል ሞራል ቨርቹ የሚባሉ ናቸው በአርስቶትል። ካሬጅ ታውቃላችሁ፣ ድፍረት ማለት ነው። ቴምፐራንስ፣ ሞዴሬሽን፣ ሶብሬቲ። ቴምፐራንስ ማለት እንግዲህ ኢሞሽናሊ ባላንስድ የሆነ ማለት ነው። ሞዴሬሽን ሞዴሬት ማለትም እንደዛ ነው። አንድ ነገርን ስንጠቀም ባላንስድ በሆነ መንገድ ማድረግ ነው። ጀስቲስ ፍትሃዊነት እና ፕሩደንስ ማክበር፣ ራስንም ሌላውን ማክበር ማለት። ለዚህ እነዚህ አራቱ የአርስቶትል ሞራል ቨርቹዎች ናቸው፣ ፒቮታል የሚባሉ ዋና ማለት ነው። ስለዚህ ቨርቹቲክስ አለ። ስለዚህ በአጠቃላይ ቪዲዮችን ይመስላል። ሶስቱን አይተናል በቪዲዮችን ፓርት 1 ፓርት 2 እና ፓርት 3 ዲዮንቶሎጂካል፣ ቴዎሎጂካል እና ቨርቹቲክስ አይተናል። እናመሰግናለን ስለተከታተላችሁ። ቪፒኤን ማብራታችሁን እንዳርሱ ደጋግመን የምንለው እሱን ነው። ምክንያቱም ምንም እያገኘን አይደለም፣ ቪዲዮ እየሰራን ያለ ነው። ቪፒኤን በማብራት እኛንም ማበረታታት ያለባችሁ። ቴንክ ዩ ቬሪ ማች